የብርሃን መሐንዲስ ለተስፋዬ ክንፈ የሰው ድንቅ ማንነት በውስጡ ተኝቶ ተስፋው ተቆልፎበት ብርሃኑ ደብዝዞ በትናንት ጨለማ በሰው ቤት ተይዞ ሳለ አንተ መጣህና ያንን በር ከፈትከው፣ በውስጣቸው ያለውን አንበሳ ቀሰቀስከው። ተስፋዬ ክንፈ ሆይ የስምህ ትርጓሜ ለብዙዎች ሆንክላቸው የትውልድ መቆሚያ። የተደበቀውን እምቅ እውቀት አውጥተህ ለዓለም አሳየኸው ኮንፊደንስ ሰጥተህ። አዎ አንተ ልዩ ሰው ነህ፣ ለተከፋው ወንድም መካሪ የምትሆን፣ ስትቆጣውም እንኳን በፍቅር የምታምን ትሁት አዳማጭ ነህ፣ ልብን የምትረዳ የሰውን ሕይወት የምታደርግ ጸዳ። በሶሻል ሚዲያው በቴክኖሎጂው ጎዳና እንዲራመዱበት ሰጠሃቸው ጥንካሬ እና ከሰው ቤት ተቀጣሪነት ወደ ራስ ነፃነት መራሃቸው እኮ ወደ ብልጽግና እውነት። የሰው ልጅ ክብር ከፍ አድርገህ የምታይ አንተ የወገን ኩራት የጨለማ ላይ ፀሐይ። ጀግናው ተስፋዬ ሆይ ክንፍ ሆንክ ለብዙዎች እንዲበሩ አደረካቸው ሰብረህላቸው አጥሮች። ምክርህ ልብ ይነካል እውቀትህ ይመራል፣ ያስተዋይነትህ ጥብቅና በእነሱ ሕይወት ይበራል። ላንተ የሚመጥን ቃላት ባይኖረኝም ውለታህ ግን ትልቅ ነው መቼም አይረሳም። ክበርልኝ ጀግናው የሰው ፍቅር የገባህ፣ ፈጣሪ ያቆይልን ስራህ እያዘዘህ። ዛሬም ነገም ንገስ በደግነትህ ዙፋን፣ አንተ የብዙዎች መነሻ የብርሃን መሐንዲስ ነህና። የሰው እምቅ ሀብቱ በውስጡ ተቀብሮ ተስፋው ተቆልፎ በሰው ቤት ተዘግቶ እኔ ማነኝና ብሎ ተስፋ ቆርጦ በኖረበት ዘመን አንተ ግን ደረስክለት እንደ ፈጣሪ ስጦታ የተደበቀውን ማንነቱን ልታወጣው በትጋትና በእልህ። ተስፋዬ ክንፈ ሆይ የልብ አርበኛ ለተስፋዬ ቆረጡ የነፃነት መጋቢ። አንተማ ልዩ ነህ የሰው ወርቅ ቆፋሪ፣ በሰው ጭንቅላት ውስጥ ብርሃንን ዘሪ። ስትመክር እንዳባት ስትቆጣ እንደ ወንድም፣ ቃልህ መድኃኒት ነው ልብን የሚጠግን። ትህትናህ ማራኪ ማዳመጥህ ልዩ፣ ለዚህ ነው ዛሬ ብዙዎች የባነኑ። በሶሻል ሚዲያ በዲጂታሉ ዓለም ክህሎትን አውጥቶ እንዲሰራ ሰላም፣ ገንዘብን እንዲያገኝ ራሱን እንዲችል መንገዱን አሳይኸው ትችላለህ በማለት የተዳፈነውን እሳት እፍ ብለህ አነደርከው። ያፈረውን አንደበት በአደባባይ ያቆምከው ኮንፊደንስ አድለህ